አልገባም እዚህ ውስጥ ምን ልሰራ ነው የምገባው? እየተጨፋጨፉ አልገባም። ኑሮ ያለኝ ምን ሰርቼ የምበላ ሰው ነኝ። በጣም ቆንጆ እፍረት አያና ፒፒ ነው እባላለሁ ብዬ ምናምን ራሴን አያመኝም። ነግሬሃለሁ። ካልሰማ የራሱ ጉዳይ። ሶሪ ሪስፔክትፉሊ ነው የምነግራቸው። እኔ ፒፒ ሰራተኛ ያለውም ዛሬ ፒፒ ለምን አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ደውሎ እንደው እንድትሰራ እፈልጋለሁ ቢል አልገባበትም። አይ ፕሮሚስ ብለን ኦላ ዛሬ ጃል መሮ ድሪባ ወይም ኦዳ ተርቢ ደውሎ ግባ ቢለኝ አልገባም። እዚህ ውስጥ ምን ልሰራ ነው የምገባው? እየተጨፋጨፉ አልገባም። ኑሮ ያለኝ ምን ሰርቼ የምበላ ሰው ነኝ። በጣም ቆንጆ ህይወት ያለኝ ሰው ነኝ። አይ ዶንት ዋንት ቱ ቢ ክሎዝ ቱ ኢት በዛ ደረጃ አይደለ። ግን ሬኮግናይዝ ማድረግ ያለብን ነገር አንድ ነገር እንዲሆን የምንፈልግ ከሆነ እንዲሆን የምንፈልገው ነገር እናበርታ። ተሰፖርት ያዟት። መደረግ ያለበት ነገር ግን ኢምፕሊሜንቴሽን እንዲስተካከል ጁዲሽሪው ኤንድ ኮንስቲቱሽኑን በማስከበር ደረጃ ባላንስ የሚሰራው ሌጅስሌቲቭ እና ጁዲሽሪ ፓርላማው እውነተኛ ፓርላማ ከፓርላማ ዛሬ ምን አይነት ውጤት ይወጣ ይሆን ብለን የምንጓጓበት መሆን አለበት። ሺሉ ይሆን ወይስ እምቢ ይሉ ይሆን? ኤክዚኪዩቲቭ ጠቅላይ ሚኒስትሩ የጠየቀውን ፓርላማው ያጸድቅለት ይሆን ወይስ አያጸድቅለት ይሆን ብለን መጠራጠር መቻል አለብን። ሚክሮስ ፓወር ባላንስ አለ ማለት ነው። ይፈተናል ማለት ነው። አልፎ እንዳይሄድ በህገ መንግስቱ ይይዘዋል። ይህን ፓወር ባላንስ ቢልድ የሚደረገው ከፍተኛ የህዝብ ድጋፍ ለመንግስት ተደርጎ መንግስት ደግሞ አለ የማይባል ታይቶ የማይታወቅ መስዋዕትነት እስከ ታች ድረስ ወርዶ የወረዳ አስተዳዳሪዎችን ይዞ ጠፍሮ ፎቶ አንስቶ እያሳየ አባረናል። የአንድ የተቋቋሚ የተከራካሪ ፓርቲ የሌላ ኦፖዚት ፓርቲን በዚህ ደረጃ ሲያስቸግር ስለታየ አስሮ ስለታየ ያኛውን ፈተን ይሄኛውን አስረናል የሚወዳደር ሌላ ሰው ተክተናል ማለት ከቻለ ሻክ ይፈጥራል ማለት ነው። ይህንን ሻክ ከፈጠረ ሪል የሆነ ፖለቲካ ሀሳብ በመሸጥ ውስጥ ሊፎካከር የሚችል እውነትም ደግሞ ሰዎቹ እኔ ታማኝ ከሆንኩለት ለገዢው ለዚህ ፓርቲ ማንም አይነካኝም ከሚል ነገር ውስጥ ወጥተው ለህዝብ ወደ መስራት ይገባሉ። ቢኮዝ ነገ መጥቼ ወረቀት ለጥፌ ከስልጣን ላይ ላወርደው ነው ከወረዳው እፍረት